ማይም እሺ። ስለዚህ አሁን የረመዳንን ውጤት እየነገርከን ነው ማለት ነው። እዚሁ ላይ በረመዳን ወቅት ላይ ጸሎት ማድረግ ነው መራገም ነው የሚችሉት። ይህንን ከመግባትህ ፕሩቭ እያደረክልን ይመስለኛል። ኦኬ ኑሩ ነው አይደለ? ኑሩ እንኳን ደህና መጣ። ሰላም መልካም። በረመዳን ወቅት ላይ አማን ነው በዛ ከምታሳልፉት ስለ ሙስሊም ላልሆኑት እንደ ሀዲሳችሁ መሰረት ወይንም ደግሞ እንደ ቁርአናችሁ ሙስሊም ላልሆኑ ጸሎት ማድረግ ነው ወይንስ ትራገማቸዋላችሁ? ላ እኛ ጸሎት አናደርግም። እሺ ለክርስቲያኖች ማለት ነው። ጸሎት አናደርግም፣ ለራሳችን ዱዓ እናደርጋለን። ምን አለ ጸሎት ብታደርጉልኝ? በእኛ አይፈቀድም። ስለዚህ መራገም እሳ አንራገምም፣ ዱዓ እናደርግም፣ ለራሳችን ብቻ። ጸሎት ለእኛ ማድረግ አትችሉም። እሺ ዋን ፖይንት አይቻልም። አላህ ያጥፋችሁ እንዲያደርጋችሁ ማለትስ? ላ አይቻልም፣ አናደርግማ። ፈጣሪያችን አያዘንም። ያዛችኋል? ላ ሐዲሱን ላሳይ? አይሆንም። ሐዲሱን እናሳይ? አይቻልም። እንደዛ የሚል የለም እኮ ሐዲሱን እንየው። ክርስቲያን እንዲፈተልን ጸሎት አናደርግላችሁም። ኦኬ እርግማንስ አትራገሙም? ትራገማላችሁ። በረመዳን ወቅት ላይ ሰሃባዎችህ በጣም ከሚያሳልፉት አንዱ በመራገም ነው የሚል አዲሱ። ላላላ አፎይ እንደዚህ የሚያለም ይሄ ቦተሊካ ነው። ቦተሊካ ሳይሆን ይኸው ተከፍቶላል። አረብኛውን ትፈልጋለህ? እንግሊዝኛው? አንተ የምታወራው ቦተሊካ ነው። እፎይ ያን ትምህርት እኮ የለም። ፖለቲካውን ተወና መጽሐፍን አንብበው። አረብኛውን ነው የምፈልገው? እንግሊዝኛውን አንብብና ተርጉምልን። አንብብልኝ እስኪ ደግሽ አንብብልኝና እመልስልሃለሁ። እሺ ክርስቲያን ቀጥል። እሺ ሙተዋ ማሊክ ላይ የሚገኝ ነው። ቡክ 6 ሐዲስ 6 ላይ ማለት ነው። ምን ይላል? Yahya related to me from Malik from Daud ibn al-Hussein that he heard al-Araj says እንግዲህ ማሊክ እንደተረከው ማለት ነው። ያህያ እንዳስተላለፈው ከዳውድ ኢብን ሁሴይን እሱ ደግሞ አልአርጅ ሲናገር የሰማውን ማለት ነው። ምን ይላል? I never saw the people in Ramadan but they were cursing the disbeliever። ምን ይላል? በረመዳን ሙስሊሞች የማያምኑትን ከሃዲዎችን ሲራገሙ እመለከት ነበር፣ የማይራገም አላየሁም ይላል። ስለዚህ ሁሉም ይራገሙ ነበር በረመዳን። ኦኬ ቴንክ ዩ ኑሩ። ሰሃባዎችን ትከተላለህ? ሰሃባዎችን አዎ እከተላለሁ። ስለዚህ እነሱን ፈለግ የምትከተል ከሆነ እነሱ በረመዳን ሲመጣ ወሩን በእርግማን ነበር የሚያሳልፉት። አቦፎ አንተ ዝም ብለህ ነው እኮ የማይጠየቀውን ጥያቄ ነው እኮ የምታወራው አንተ። ሚስጥር አባክናለሁ እኛ አይደል ደብቃችኋት የኖራችኋትን። ላ ሚስጥር ሳይሆን ያኔ ዝም ብሎ ነው በቃ አስተምሮት የሆነ ነገር ነው በቃ እንትን አትልም። ምን ዝም ብሎ ነው በቃ አንተ ወሬ ብቻ ነው፣ ቦተሊካ ነው። ሁሌ ነው ደግሞ የምከታተለው ወላሂ ሱስህ ነኝ። እኔ ሁሌ እከታተላለሁ ግን ባለፈው ያለው የፈቲያ አባት ራሱ አስቆኛል። አንዴ ሊስን የፈቲያ አባት አስታውስ። አዳምጠኝ። ስማ አንደኛ አንተ ትምህርት አትችልም፣ ማስተማር አትችልም። ሁለተኛ ቦተሊካ ነው በቃ ምንም ነገር አታውቅም። እኔ ሁሌ ነው የማይህ። እሺ ቀጥል። መልካም። ቅድም ያልኩትን እንትን ልበልና እመለሳለሁኝ። የፈቲ አባት የሚባለው ታስታወሳችሁት? እና አንደኛው ደግሞ ማነው እሱ
እንደዚህ ሁለቱ ገብተው አንደኛው የዛሬ ዓመት ጀምሮ ነው መከታተል የጀመርኩ አለ። አንደኛው ደግሞ 6 ወር ሆነኝ እየተከታተልኩ አለ። ሁለቱም እንደሚከታተሉኝና የሚገቡት ሁሉ ምላሽ በስርዓት እንደማይሰጡ የኔን ጥያቄዎች አድረስ ማድረግ እንኳን እንዳልቻሉ አምነዋል። ግን የፈቴ አባት ምንድን ነው ያለው መጨረሻ ላይ 6 ወር ተከታትያለሁ አለ። ኦኬ በ3 ቀን እንደው 2 ቀን 1 ቀን ትከታተለኛለህ ስለው ሰምታችኋል። ኢች ዴይ 3ቱንም ቀን እያንዳንዱን ቀን አልቀርም አለ። እያንዳንዱን ቀን እከታተላለሁ። እንግዲህ እያማሁ ነው ከስር ካለ አሁንም። ኦኬ ግን ስለ ነቢይ በሰማሁት መጥፎ ነገር ሁሉ ብገልህ ነው የምፈልገው አለ። እገልሃለሁ፣ ሲኦል እንኳን ብገባ እገልሃለሁ ያለው ልጅ ያ አሁን 6 ወር ሙሉ ባለማቋረጥ ተከታትሎኝ ነው እንግዲህ። ያኛው ደግሞ 1 ዓመት ሙሉ። ኦኬ እንድገለኝ ያደረገህ ምንድን ነው? ስለ ነብዬ በጣም ነው የምወደው ነብዬን የሰማሁት